ነበር መረጃ ተሰምቷል። ግሩም ኤርሚያስን እስኪ ሁላችሁም እንኳን ደስ ያለበሉት። ከሰሞኑ እጅግ አነጋጋሪ ሆነውና በልዩ ድምቀት የተመረቀው ግሩም ኤርሚያስም አስደናቂ የትወና ብቃት ያሳየበት ዶሎቪያ የተሰኘው የበኃይሉ እንግዳ ባያ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ተሳትፎውን ሊጀምር መሆኑን በዚህ ሰዓት የወጡ መረጃዎች አሳይተዋል። የኢትዮጵያ ፊልም ወዴት እየሄደ ነው ያስባለ ስራ የተሰራበት ዶሎቪያ ፊልም ታዲያ አሁን ላይ ለተወሰኑ ጊዜ በሀገራችን በዓለም ሲኒማ በጋስትሞል በአድዋ ዞሬ ዞሮ እንዲሁም በመንግስት ሲኒማ ቤቶች ማለትም በሲኒማ ኢትዮጵያ በአምፒር ሲኒማ እንደዚሁም ደግሞ በአምባሳደር ሲኒማ ቤቶች እየታየ ይገኛል። ፊልም ታዲያ ለጥቂት ቀናት ብቻ ስለሆነ በሀገር ውስጥ የሚታየው ሁላችሁም በእነዚህ ቦታዎች ሄዳችሁ እንድትመለከቱም ተጋብዛችኋል። እኔ በግሌ ታዲያ ምርቃቱ ላይ ተገኝቼ የተመለከትኩት ሲሆን ሁላችሁም ታዲያ በዚህ በቀሩት ጥቂት ቀናቶችም በየሲኒማ ቤቶቹ በመገኘት ይህንን ድንቅ ፊልም እንድትመለከቱ እንደዚሁም ደግሞ የሀገራችን ፊልም ምን ላይ እንደደረሰ እንድታዩ ጋብዣችኋለሁ። ተመልካቹን ያከበረና የኢትዮጵያን ፊልም ለዓለም ለማስተዋወቅ እድል የሚከፍት መሆኑም የዚህ ፊልምን ልዩ ያደርገዋል። ዶሎቪያ ፊልምን ተመልከቱ።